ልጅሽ ሆድ ውስጥ እያለ የአእምሮ እድገቱ እንዲጨምር ወይም ደግሞ የአይኪው ሌቭሉ እንዲጨምር ምን ማድረግ እንዳለብሽ ዛሬ እናወራለን። አንደኛ የተመጣጠነ ምግብ መመገብ። ዋነኛ ፎሊክ አሲድ፣ አይረን፣ የአሳ ዘይት፣ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች፣ በኮሊን የበለጸገ ምግብ ልክ እንደ እንቁላል አይነት ምግቦችን መመገብ ያስፈልጋል። ሁለተኛ በእርግዝና ጊዜ የሚሰሩ እንቅስቃሴዎችን መስራት። ምክንያቱም ይሄ ምን ያደርጋል? በቂ ኦክሲጅን ወደ ጭንቅላት እንዲሄድ ያደርጋል። ይሄ ደግሞ ለአእምሮ እድገት በጣም ይጠቅማል ማለት ነው። ሶስተኛ ልጅሽ ሆድሽ ውስጥ እያለ ማውራት። ይሄ ምን ማለት ነው? ፖዚቲቭ የሆኑ ነገሮችን፣ ታሪኮችን ማናገር፣ ከልጁ ጋር የተለያዩ ታሪኮችን መናገር የአእምሮ እድገቱ በጣም ይጠቅመዋል ማለት ነው። አራተኛ ለራስሽ ደስተኛ የሆነ ኢንቫይሮንመንት መፍጠር። ለምሳሌ ዮጋ መስራት፣ ጸጥ ያለ ቦታ ላይ ሆኖ ራስን ማዳመጥ፣ ተፈጥሮን መጎብኘት፣ ከፈጣሪሽ ጋር መገናኘት ጭንቀትሽ እንድትቀንሺ ያደርግሻል። ሰላማዊ የተረጋጋች እርጉዝ እንድትሆኚ ያደርግሻል ማለት ነው። ይሄ ደግሞ ለአእምሮ እድገት ትልቅ አስተዋጽኦ ያደርጋል ማለት ነው።